እንኳን በሰላም መጣችሁ ወደ ዞማ ሚውዚየም። ህይወት ሙሉጌታ እባላለሁ። በዞማ ቤተ መዘክር ውስጥ ኢቨንት ኦርጋናይዘር ነኝ። እንደገና ደግሞ ቱር ጋይድም ነኝ። ዞማ ሚውዚየም ከተመሰረተ የዛሬ 10 ዓመት ነው። የተለያዩ እንስሳቶች አሉ፣ ኤሊ፣ ጥንቸል፣ ላሞች አሉ። እንዲሁም ደግሞ አገር በቀል እጽዋቶች አሉ፣ ፍራፍሬዎች አሉ። የሚጎበኝ ቦታ ነው። እንዲሁም ደግሞ ሰፋ ያለ ግሪን ኤሪያም አለን። በተጨማሪ በጭቃ በዲዛይን የተሰሩ ቤቶችም አሉን። እነሱም የሚጎበኙ ቦታዎች ነው። ይሄ ቦታ የዛሬ 10 ዓመት ከመመሰረቱ በፊት በጣም ቆሻሻማ ይጸዳል የማይባል ቦታ ነበረ። ነገር ግን በመስራቾቹ በወይዘሮ መስከረም አሰግድና በአርቲስት ኤልያስ ድጋፍ እንደዚህ ጽዱና ቆንጆ የሚስብ የሚጎበኝ ቦታ ሆኖ ተሰርቷል ማለት ነው። እና ሁሌም ደግሞ አሁን እናንተም የመጣችሁበት ባዛር ሁሌ በየወሩ አንድ የምናዘጋጀው ነው። ረጅም ጊዜ ሆኖታል። የምንቀበላቸው ፕሮዳክቶች በብዛት አገር ውስጥ የተመረቱ ወይም አገር ውስጥ የሚመረቱ በእጅ በጥበብ የተሰሩ ወይ ሃንድ ክራፍቶች ይሆናሉ። ጌጣጌጦች፣ በተጨማሪ ኸርባሎች፣ የተለያዩ ነገሮችን እንቀበላለን። ነገር ግን ምንም ኤክስፖርት ያልሆነ በእጅ የሚሰራ አገር ውስጥ በአገር በቀል የተሰራ ማለት ነው። የተለያዩ ቬንደሮች አሉ። ሁሌም የሚመጡ አዳዲስ ቬንደሮች አሉን። አሁንም ደግሞ ቆንጆ ቆንጆ ነገሮች ይዘው የመጡ አሉ። እነሱም ደግሞ በደንብ እንድትጎበኙልን ስራቸውንም እንድታስተዋውቅልን በትህትና ጠይቃለሁ። አመሰግናለሁ። ይዤ የመጣሁት ብራስሌት እና ሃንድ ሜድ የሆኑ ዋሌቶች ቦርሳዎች ናቸው። እና እዚህ ጋር ያሉት እንዳለ ብራስሌቶች፣ የአንገት ሐብሎች፣ ጆሮ ጌጦች ናቸው። እቤት ራሴ ነው የምሰራው። ሃንድ ሜድ ነው ሁሉ። አንዳንድ እቃዎች ከውጭም ከዚህ የምንገዛቸው እቃዎች አሉ። ጥሩ ነው ገበያ እስካሁን ድረስ። እነዚህ ዋሌቶች ናቸው። እቤት ነው የሚሰሩት። ሃንድ ሜድ ናቸው ሁሉ እና ጠንካራ ናቸው። ጨርቆቹም አፎርዳብል ነው ፕራይሱ። እና 3 ለገዛ አንድ በነፃ ብለናል። እና ከፈለጋችሁ ቴሌግራም ቻናል አለኝ ሃንዲ ብራስሌት ኤንድ ኔክለስ የሚል። ከዛ ኮንታክትም ማድረግ ትችላላችሁ 0930308697። ሲ ጆለሪ ይባላል። የምሰራው ጌጣጌጦችን ነው። የተለያዩ ድንጋዮች ናቸው። እነዚህ አሁን ጄምስቶኖች ናቸው። እዚህ ጋር ደግሞ ክርስቲያን አለኝ፣ ግን ራሴ ነኝ የምሰራቸው። እነዚህ ኖርማል ሽርጦች ናቸው። ሽርጦችን ወደ እንደዚህ ልብስ መቀየር ማለት ነው። አንደኛ ሀገርኛ ነው። አድራሻዬ በባዛሮች ላይ ጊዜያዊ ራሴን ለማስተዋወቅ በባዛር ላይ እየተሳተፍኩ ነው። ለወደፊት ግን ያው በደንብ እየተለመደ ሲመጣ ሱቅ ከፍቼ አድራሻዬን አሳውቃቸዋለሁ። ኒያ ኤሰንስ እንባላለን። የተለያዩ ፕላንት ቤዝ ሳሙናዎች፣ የቆዳ ሎሽኖች፣ የቆዳ ኢሰንሻል ኦይሎች እና የፀጉር ቅባቶች ነው ያሉን። ሁሉም ፕላንት ቤዝ ናቸው፣ ምንም ኬሚካል የሌላቸው። ከቆዳ ኦይሎች ውስጥ የከርቤ፣ የሉባንጃ፣ የቅርንፉድ እና የቡና ቅባቶች አሉን። ለተለያየ አይነት ጥቅሞች የሚሆን ስካሮችን ሂድ ለማድረግ፣ ሞይስቸራይዝ ለማድረግ፣ እንደዚህ የታመሙ ጆይንት መስሎችን ማሳጅ ለማድረግ እንጠቀማቸዋለን። ዲሽናችን የምናመርተው ሀያት ጋ ነው፣ ግን ዲስትሪቢዩት እና ዲሊቨር ነው የምናደርገው። በኢንስታግራም፣ በቲክቶክ እና ቴሌግራም ላይ ማግኘት ይችላሉ። ፕሮዳክቶቻችንም እሱ ላይ አለ። ጀስት ደውላችሁ ኦር ቴክስት አድርጋችሁ ዲሊቨር እናደርጋለን። ሰላም፣ እነት እርዝ እንባላለን። የተለያዩ የተፈጥሮ ሳሙና ለፊትና ለገላ የሚሆኑ ሳሙናዎችና ቅባቶች ይዘንላችሁ መተናል። የተለያዩ ፕሮዳክቶች ይዘናል ዛሬ። የሲነመን ሶፕ ወይም የቀረፋ ሶፕ አለን፣ ካሮት ኦይል አለን፣ የቡና ዘይት አለን፣ ሞሪንጋ ሳሙና አለን፣ የተለያዩ ሎሽኖች አሉ። ቲክቶክም ላይ ኢንስታግራምም ላይ አለን። እነት እርዝ ብላችሁ ሰርች ብታደርጉ ታገኙናላችሁ። በዛ ላይም ኦርደር ማድረግ ትችላላችሁ። የተለያዩ ባዛርም ላይ ታገኙናላችሁ። ፕሮዳክቶቼ ሻይን ይባላል። የፕሮዳክቴ ስም ሙሉ ለሙሉ ኸርባል እና ከኬሚካል ነፃ በሆነ መንገድ ነው የሚዘጋጀው። 2 ቅባቶች አሉ። አንድ ክሬም ቅባት እና ሻምፖና ኮንዲሽነር አለ። በ0973 49131 ሁሉም ቦታ ዴሊቨር አደርጋለሁ። ተጨማሪም ገርጂና ቃሊቲ ደግሞ ቦታዎች አሉ። አሪያም አክሰሰሪስ ይባላል እና ከተለያዩ ከከበሩ ድንጋዮች እና ከጨሌዎች ነው የምንሰራው። በዳንቴል የሚሰሩ ጌጦች፣ ቁልፍ መያዣዎችን ምናምን እንሰራለን። ለስጦታ የሚሆኑ ሚውዚክ ቦክሶችም አሉን።
የእጆች እና ሁሉም ስቴንለስ ስቲል እና ጎልድ ፕሌትድ ናቸው። እና ኤኒ ሶሻል ሚዲያ ላይ አሪያም አክሰሰሪስ ብላችሁ ታገኙናላችሁ። ቲክቶክ፣ ቴሌግራም፣ ኢንስታግራም። ሰላም እንዴት ዋላችሁ? 100% ከኬሚካል ፍሪ ሆኖ የሚዘጋጅ ከበሬ ሞራ የሚዘጋጅ የፊት ክሬም ይዘንላችሁ መጥተናል። በ3 አይነት ግብአት አዘጋጅተናል። በፍራንኪንሰንስ፣ በላቬንደር እና በቲትሪ ነው። ፕሮዳክታችን ምንም አይነት ኬሚካል የለውም። ዴሊቨሪ አለን በ0911195203 በማንኛውም ሰዓት ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ እናደርሳለን። እናመሰግናለን። እነዚህ ሆልደሮች ይባላሉ፣ ኮስተሮች ይባላሉ። የሙቅ ማስቀመጫዎች ናቸው። ከእንጨት ከሶሊድ ውድ ነው የተሰሩት እና ሃንድ ፔይንትድ ናቸው በሙሉ ማለት ነው። እዚህ ደግሞ ኮት ማንጠልጠያዎች፣ እነዚህ ጆለሪ ሆልደሮች አሉን፣ ቲ ሆልደሮች አሉን፣ ሻማ ማብሪያ፣ ስኳር መያዣዎች፣ ከቆዳ የተሰሩ ቡክ ማርኮች አሉን፣ ቦርሳዎች አሉን፣ ምንጣፍ አለን፣ ለልጆች የሚሆኑ መኪናዎች አሉን ከእንጨት የተሰሩ የመሳሰሉ። ያው እነዚህ በሙሉ ከእንጨትና ከጨርቃ ጨርቅ የሚሰሩ ናቸው። ሁሉም ሃንድ ሜድ ናቸው እና ኦንላይን እና ባዛሮች ላይ ነው ምንሸጣቸው። መስጠት በጎ አድራጎት ድርጅት ይባላል ድርጅታችን። መስጠት ምንድነው የሚያደርገው? እኛ ጋር እናቶችን በሙያ ስልጠና ይሰጣል። አመታዊ ፕሮጀክት ከ10 በላይ ሙያ ካሰለጠናቸው በኋላ አመቱ ካለቀ በኋላ በመረጡት የስራ መስክ ወደ ስራ የሚገቡበት ነገር እናመቻችና ገንዘብም ካስፈለጋቸው ገንዘብ ማቴሪያልም ገዝተን ለነሱ እንሰጣለን። ወደ ስራ ይገቡበታል። አድራሻችን ከኮተቤ መምህራን ኮሌጅ ወደ መሳለሚያ በሚወስደው መንገድ በኩል ያለውን መንገድ ወስዳችሁ ሳራ መናፈሻ ጎን መስጠት በጎ አድራጎት ድርጅት ይላል። እዛ መታችሁ መጎብኘት፣ መርዳት፣ ማገዝ ትችላላችሁ።